እንደخلቃቸው ይናገራል መخلوقاتዎችም በአጠቃላይ በአላህ ተባረከ ወተዓላ ላይ ያላቸው በባሪያዎች ላይ ያለው ሐቅ እሱን በእርሱ ላይ አንዲም ሳያሻርኩ እርሱን ሊያመልኩ ሐቅ አለባቸው ነብዩ አለይሂ ሰላቱ ወሰለም ኢማሙ አልቡኻሪና ሙስሊም በዘገቡት ሐዲስ እንዴት ተናገሩት ማንኛውም ሰው ዒባዳ ሲሰራ ማንኛውም ሰው መልካም ነገር ሲተገብር መጀመሪያ ያን የሚሰራውን መልካም ነገር ለማን እንደሚሰራው ማወቅ አለበት ማለት ነው الإمام الغزالي من ይላሉ لا تصح العبادة إلا بعد معرفة المعبود ይላሉ አንድ ሰው ዒባዳ የሚሰራው የሚያመልከውን ለማን እንደሚሰራ ካወቀ በኋላ ነው የሚመለከው በሐቂቃ ማን ነው የሚለውን ማወቅ አለበት እዚህ ጋር አልহামዱሊላህ ሁሉም በነብዩ አለይሂ ሰላቱ ወሰለም መንገድ ላይ እንደዙም ሰሃቦች ኢላ የውሚና هذا እኛ እስካለንበት ሲረማመድ ከጊዜ ጊዜ ሲሸጋገር የነበረው አቂዳ የያዘ ነው አላሁ ተዓላ በዚህ ላይ ሰባትን ይስጠን ዛሬ የምንማረው ስለ ዘካቱል ፊጥር ነው ዘካቱል ፊጥር ማለት ምን ማለት ነው እንዴት ነው የሚወጣው በማንስ ላይ ነው ዋጅብ የሚሆነው የሚሰጠው ተርቲቡስ ለነማን ነው የሚለውን የምንመለከት ይሆናል ማለት ነው زكاة الفطر تجب لتطهير المخرج عنه زكاة الفطر توجبالች ግዴታ ትሆናለች ለምን ከተባለ የሚያወጣውን ሰው ለማጽዳት ከወንጀል ማለት ነው ከድርጊት ሊሆን ይችላል وكذلك ከንግግር ሊሆን ይችላል እንደዚሁም وتشريفه زكاة الفطر የሚያወጣ ሰው ከነዚህ ወንጀሎች ይጸዳል እንደዚሁም ደረጃም አለው فعن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال صدقة الفطر طهرة للصائم من اللغو والرفث طعمة للمساكين من أداها قبل الصلاة فهي زكاة مقبولة ይላሉ አቡ ዳውድ ኢብኑ ማጀህ ሌሎችና ሐኪም በዘገቡት ሐዲስ ማለት ነው صدقة الفطر طهرة للصائم ጾመኛ የሆነውን የምታጠሃራ ነች ከምንድነው من اللغو لغو ብሎ ማለት الامام الطبي من ይላሉ አይ من القبيح ድርጊት የሚሰራቸው ከመጥፎ ነገራቶች ወረፈሲ አይ من الفحش من الكلام ይሄም ከድርጊት የሚሰራቸው አሉ وكذلك በንግግር ከነዛ ታጸዳዋለች ታጠሃራዋለች صدقة الفطر طعمة للمساكين ለሚስኪኖች ምንድነች ምግብ ነች አይ ማለትም ተኩኑ ቁተሁም يوم العيد የዒድ ቀን ለነሱ ለምግብነት ትውላለች ማለት ነው የሚያወጣውን አካል ደግሞ ምን ታደርገዋለች በድርጊት የሰራቸው ካሉ وكذلك ከንግግር ከነዚህ ወንጀል ከሆኑት ከነዛ ያጸደዋል ማለት ነው من أداها የተገበራት የፈጸማት ያደረሳት ሰው قبل الصلاة ከዒድ ሶላት በስተፊት فهي زكاة مقبولة مقبول የሆነች ዘካህ ነች ማለት ነው ስለዚህ አንድ ሰው ማንኛውም ሰው ዘካቱል ፊጥር የማውጣት ግዴታ አለበት ይሄ ዘካቱል ፊጥር ሲያወጣ አንድ ሰው የሆነ ኸይር ስራ ሰራው ወይም እንዴት ጥሩ ስራ እንደሰራ አይደለም የሚቆጠረው ማለትም የሆነ ትርፍ ስራ ሲሰራ እሱ መልካም ሰው ነው ምናምን የሚባልበት አይደለም ለምን ይሄ ግዴታ ስለሆነ ይሄ የሱ ሐቅ ሳይሆን የሱ ሐቅ ያ የሚያወጣው ዘካቱል ፊጥር የሱ ሐቅ ሳይሆን የሚስኪኖች ሐቅ ነው እንጂ ዘካቱል ፊጥር አንድ ሰው ሲያወጣ በቃ እንደ መልካምነት የሚቆጠር አይደለም ግዴታውን
እያወጣ መሆኑ ሊታወቅ ግድ ነው። وروي عن ابن عمر رضي الله عنهما قال كعبد الله بن عمر يتغني على من ይላሉ እሳቸው فرض رسول الله صلى الله عليه وسلم زكاة الفطر نبي عليه الصلاة والسلام زكاة الفطر دنققو وقال بلوالو أغنوهم عن الطواف في هذا اليوم منالو أغنوهم مساكينوچن مسكينوچن أبقاقواتشو كمن دين عن الطواف في هذا اليوم بزه بعيد كان بتلاقي بوتا لمنان بلمنا ملكو እንዳይዞሩ በተለያየ ቦታ ከመዞር አብቃቋቸው የሚፈልጉትን ነገር እንዲያውሉ ለግሷቸው ስጧቸው ይላሉ الامام بيهقي በዘገቡት ምናሉ فما اجمل اغناء المساكين عن السؤال في يوم العيد العظيم يوم الفرح والسرور من ያማረ ነው اغناء المساكين مسكينوችን ማብቃቃት عن السؤال كلمنا في يوم العيد العظيم بزه تلك يعيد كان بزه تلك يعيد كان يدستا كان مساكينوችን مسكينوችን ማብቃቃት ምን ያማረ ነው ففي الزكاه بزكاه زكاه በማውጣት ላይ الطهرة للأغنياء الصائمين ለጾመኛ ሀብታሞች غنيዎች ያጣሃራቸዋል ከመንዲን ከለግውና ከረፈት والطعمة للفقراء والمساكين እንደዚሁም ዘካቱል ፊጥር ለሚስኪኖች እና ለፉቀራዎች ምግብ ነው አሁን እዚህ ጋር ለአግኒያ ሲባል ሀብታም የሚባለው እዚህ ጋር የሚፈልገው ዘካቱል ፊጥር ማውጣት የሚችል ሁሉ ማለት ነው ዘካቱል ፊጥር ማውጣት የሚችል ሁሉ ዘካቱል ፊጥር ማውጣት የሚችለው ማን ነው የሚለውን ወደፊት እናያለን እንጂ للأغنياء ሲባል የግዴታ መኪና ያለው ምን ያለው ትልቅ ሀብታም መሆን አለበት የሚለውን መውሰድ ስለሌለብን ነው ዘካቱል ፊጥሪ አይል ኺልቀቲ ዘካቱል ፊጥር ማለት በቃ ይሄ ኺልቀህ ነው አፈጣጠር ተፈጥሯዊ የሆነ ነው ዘካቱል ፊጥር ብለው ማለት ዘካቱን عن البدن ስለ ማንነቱ ስለ በደኑ ስለ አካሉ የሚያወጣው የሆነ ነው ዘካቱል ፊጥር شرعت بعد الهجرة بسنتين قبل عيد الفطر زكاة الفطر نبي عليه الصلاة والسلام كمكة ودمدينة هجرة ባደረጉ ከሁለት ዓመት በኋላ ነው مشروع የሆነው ማለት ነው قبل عيد الفطر بايهون كعيد الفطر بستفيد رمضان نبي عليه الصلاة والسلام هجرة ካደረጉ ከሻዕባን አካባቢ ላይ ነው رمضان ግዴታ የሆነው عيد الفطر ደግሞ ከعيد الفطر በስተፊት ነው ምን የሆነው مشروع የሆነው ማለት ነው ልክ رمضان ከرمضان በስተፊት ሻዕባን ላይ مشروع እንደሆነው ሁሉ ማለት ነው ግዴታ እንደሆነው ሁሉ ይሄም ዘካቱል ፊጥር ከዒድ በስተፊት ነው ከሂጅራ በኋላ مشروع የሆነው ማለት ነው فتجب على من أدرك آخر جزء من رمضان زكاة الفطر توجبالج فمن لاي على من أدرك باغني لاي آخر جزء يمجرشان كفل من رمضان كرمضان يمجرشان كفل لاغني ولو ولد قبل ذلك بساعة عفوا وأول جزء من شوال عندي سو زكاة الفطر ሊያወጣ ሊወጅብበት ዘንድ የረመዳን መጨረሻውን ክፍል ማግኘት አለበት وأول جزء من شوال እንደዚሁም ደግሞ ከሸዋል የመጀመሪያውን ክፍል ማግኘት አለበት وهو حي حياة مستقرة የተደላደለ የሆነ حياة መኖር አለበት مثلا አንድ ሰው ቢወለድ ብንል መጨረሻ ረመዳን ነገ ዒድ ነው ሊባል ፀሐይዋ ልትገባ ትንሽ እንደቀራት ቢወለድ ከዛ ደግሞ በፍላጎቱ ሳይንቀሳቀስ ወዲያውኑ ሞተ አሁን መጨረሻ ላይ ትንሽ ሰዓት ነው ያገኘው ከረመዳን ከመጨረሻው ከሸዋልም ትንሽ ነው ያገኘው ግን በዛ ሰዓት ሞተ ቢባል حياة مستقرة አግኝቷል አይባልም ይህ ሰውዬ ዘካቱል ፊጥር ይሰጣል ተብሎ አይባልም
የግዴታ የተወሰነ በእክቲያሩ መጮህ ሊጮህ ይችላል ሊናገር ይችላል ማነው በራሱ በፍላጎቱ ሊንቀሳቀስ ይችላል በእክቲያሩ ማለት ነው ይሄ ሐያተ ሙስተቂራ ይባላል ይሄ ካልሆነ ግን ሐያተ ሙስተቂራ አግኝቷል ተብሎ አይባልም ማለት ነው ስለዚህ አንድ ሰው ረመዳን መጨረሻውን ክፍልና ከሸዋል የመጀመሪያውን ክፍል ካገኘ ዘካቱል ፊጥርን መስጠት ይወጅብበታል ማለት ነው فمن كان حيا عند غروب آخر يوم من رمضان حياو يهونا سهايوا ستلك رمضان مجرشاو أكبابي ولو ولد قبل ذلك بساعة كذاب استفيد بتوسن ساعات كتولد يجب إخراج الزكاة عنه لزه سو زكاة الفطر مسطت ويم موطات يوجبال معناتنو يوجبال مثلا عند سو የረመዳን መጨረሻውን ክፍል አገኘ ከዛ በኋላ ምን አደረገ ከሸዋል የመጀመሪያውን ክፍል አገኘና በዚህ በሰው ላይ ይወጅባል በህፃን ልጅ ላይ ከሆነሳ ከረመዳን ከመጨረሻው ክፍል ውስን ሰዓቶችን አገኘ ከዛም ደግሞ ከሸዋል የመጀመሪያውን ክፍል አገኘ ለዚህ ለልጅ ምን ይሰጥለታል ዘካቱል ፊጥር መስጠት ይወጅባል ማለት ነው አማ ነገር ግን من مات قبل الغروب ፀሐይዋ ከመጥለቋ በስተፊት የሞተ አው ولد ወይም የተወለደ بعده ፀሐይዋ ከጠለቀች በኋላ فلا يجب اخراج الزكاه عنه ስለ እነዚህ ዘካቱል ፊጥርን መስጠት አይወጅብም ማለት ነው አንድ ሰው ኖሮ ረመዳን መጨረሻ ላይ ፀሐይዋ ከመጥለቋ በስተፊት ሞተ ፀሐይዋ ከመጥለቋ በስተፊት ሞተ ለዚህ ሰው ምን አይሰጥለትም ዘካቱል ፊጥር አይሰጥም وكذلك ለምን የሸዋልን የመጀመሪያውን ክፍል ስላላገኘ አንድ ህፃን ልጅ ደግሞ ፀሐይዋ የረመዳን የመጨረሻው ክፍል ካለቀ በኋላ ሸዋል መጀመሪያው ላይ ቢወለድ ፀሐይዋ ከጠለቀች በኋላ ቢወለድ ለዚህ ልጅም ዘካቱል ፊጥር መስጠት አይወጅብም ማለት ነው ويزكي المسلم وجوبا عن نفسه ሙስሊም የሆነ ሰው ለራሱ በዋጅብነት ዘካቱል ፊጥርን ያወጣል وعمن تلزمه نفقتهم ነፈቃ ቀለም መስጠት የሚወጅብበትን ሰዎችም ይሰጣል من المسلمين ከአማኞች ከሙስሊሞች مثلا ከዘውጀቲሂ የሚስቱን ዘካቱል ፊጥር የመስጠት ግዴታ አለበት ወወለዲሂ الصغير የህፃን ልጅ ማለትም ባሊግ ያልሆነ ወይም ባሊጋ ያልሆነችዋን የህፃኖቹን ይሰጣል አቅመ አዳም ያልደረሱ የሆኑትን የነሱን የመስጠት